as a Marine and stand up for America. No one. በመጋቢት ወር 2026 ዋሽንግተን ዲሲ በታሪኳ አይታ የማታውቀው አይነት የፖለቲካና የወታደራዊ ትኩሳት ውስጥ ወድቃለች። የካፒታል ሂል አየር በሰላም ሳይሆን በባሩድ ጸረንና በከባድ ስሜት ተሞላ ይመስላል። በኢራን ሰማይ ላይ የሚዘንበው ቦምብ ድምፅ እስከ ዋሽንግተን ውስጥ በሴኔቱ አዳራሽ ውስጥ በሚሰማው የጩኸትና የጋጥ ወጥ ድርጊት አስተጋብተዋል። በአሜሪካ የፖለቲካ ልብ ውስጥ የተከሰተው ይህ አሰቃቂ ትዕይንት ሀገሪቱ ወደ ምን አይነት ጥቁር ገደል እየገሰገሰች እንደሆነ ፍንጭ የሰጠበት አጋጣሚ ሆኗል። የመጋቢት 5 ቀን ሲነጋ መላው ዓለም በጉጉት የሚጠብቀው የሴኔቱ የጦር ኃይሎች ንዑስ ኮሚቴ ስብሰባ ተጀመረ። ስብሰባው የተጠራው የትራምፕ አስተዳደር በኢራን ላይ የከፈተው መጠነ ሰፊ ጥቃት ተከትሎ የሀገሪቱን ቀጣይ አቅጣጫ ለመወሰን ነበር። ሆኖም ግን በአዳራሽ ውስጥ የተከሰተው ነገር ከፖለቲካው ክርክር ባለፈ የአካሉላትን ያስከተለ አስጠቃቂ ግጭት ይሆናል ብሎ ይገመት አልነበረም። የሞንታናው ሴናተር ቲም ሺሂ የቀድሞ የባህር ኃይል ልዩ ኃይል አባልና በጦርነት የሰለጠነ ገዳይ ማሽን በሴኔቱ አዳራሽ ውስጥ የተፈጸሙ ድርጊት በዲሞክራሲ ስም የሚነግዱ ፖለቲከኞች ጭንብል የወለቀበት ትልቅ ማሳያ ነው። በዚህ ዕለት አዳራሽ ውስጥ የነበረው ውጥረት ሰማይ ነካ ነበር። ብሪያን ማኪነስ የተባለው የቀድሞ የባህር ኃይል ወታደር አሁን በሰሜን ካሮላይና ለሴኔት መቀመጫ የሚወዳደረው ግለሰብ ድምፁን ለማሰማት የክፍሉን በር ይዞ ሲታገል፣ ሺህ ግን በሚያሳቅቅ ሁኔታ የሰውነቱን ሚዛን በማዛባትና እጁን በማጣም ወደ ውጭ ሊወረውረው ሞከረ። በዚህ ቅጽበት በአዳራሽ ውስጥ የነበሩት ሁሉ ያስደነገጠ የአጥንት ስብርባሪ ድምፅ በግልጽ ሰማ። ማኪነስ እጁ በሴናተር ጡንቻ ኃይል ተቀጥቅጦ ሲሰበር ተቃዋሚው በህመም ቢጮህ፣ ሺህ ግን ምንም አይነት ርህራሄ አላሳየም። ይህ ድርጊት የአሜሪካን ፖለቲካ ከመካረር ይልቅ ወደ ጡንቻ ማሳየት፣ ከዲሞክራሲ ይልቅ ወደ ፋሺስት ጥቃት መሻገሩን በአደባባይ ያሳየ አሰቃቂ ድርጊት ነበር። ይህ በሴኔቱ ውስጥ የተፈጸመው ግብግብ በአጋጣሚ መጣም ሳይሆን ከጀርባው ከፍተኛ የገንዘብና የጥቅም ትስስር ያለበት ነው። ቲም ሺህ ከእስራኤል ደጋፊውና መሰል ድርጅቶች $600,000 በላይ የገንዘብ ድጋፍ የተቀበለ ሲሆን በኢራን ላይ የሚካሄደው ጦርነት ለእሱ የገንዘብ ስልጣን ምንጭም ነው። ሺህ ከዚህ ቀደም የነበረው የአየር ላይ ስላ ኩባንያ የኢራን ድሮኖች ለመምታት የሚያስችል ቴክኖሎጂ በማቅረብ $75 ሚሊዮን የሰበሰበበት በመሆኑ ጦርነቱ ለእሱ የንግድ ትርፍ ነው። ማኪነስ በአዳራሽ ውስጥ የጮኸው የእውነት የሺህንና መሰል ፖለቲከኞች ደም ንግድ ስለነካባቸው ሴናተሩ በጭካኔ ውስጥ ምላሽ ለመስጠት አላመነታም። የሰበረው የአንድ ወታደር እጅ ብቻ ሳይሆን የአሜሪካ ሕዝብ የመናገር ነጻነት ጭምር ነው። ከዚህ የግል ግብ ጎን ለጎን በሴኔቱ ውስጥ የተካሄደው ድምፅ አሰጣጥ ሂደት የአሜሪካን የፖለቲካ ውድቀት ይበልጥ አጋልጦታል። የጦርነት ስልጣኔ ውሳኔ በሚመለከት የቀረበው የህግ ረቂቅ ዓላማው የትራምፕን አስተዳደር በኢራን ላይ የከፈተውን ህገወጥ ጦርነት እንዲያቆምና የኮንግረሱን ፍቃድ እንዲጠይቅ ለማስገደድ ነበር። ነገር ግን ሴኔቱ በ53 ለ47 ድምፅ ይህንን ጥያቄ ውድቅም አድርጓል። ይህ ውሳኔ በኢራን ላይ ለሚዘንበው ቦምብና ወደፊት ለሚፈሰው የአሜሪካ ወታደሮች ደም እንደ ሞት ፈራጅ የተፈረደ ሰነድ ነው። በሪፐብሊካን ወገን ያሉ ሴናተሮች በጥቅም የተሳሰሩ ጥቂት ዲሞክራቶችን በማሰለፍ በአሜሪካ ህዝብ ፍላጎት ላይ ወደ ጎን በመተው ለጦርነት ነጋሪ መምታታቸውን መርጠዋል። ውሳኔው እንደ ጆን ፌተርማን ያሉ ዲሞክራቶችን፣ እንደ ቲም ሺህ ያሉ ሪፐብሊካኖችን በአንድ ጎራ ያሰለፈ ሲሆን ተቃውሞ ያሰሙትን እንደ ራንድ ፓውል ያሉ ጥቂት ግለሰቦች ብቻ ነበሩ። የዚህ ውሳኔ መዘዝ ግን በዋሽንግተን አዳራሾች ብቻ የሚወሰን አይደለም። አሁን አሜሪካ በሩቅ የአየር ድብደባ ባለፈ እግረኛ ጦሯን ወደ ኢራን በረሃዎች ለማስገባት በዝግጅት ላይ ትገኛለች። የትራምፕ አስተዳደር ባለስልጣናት እስካሁን የእግረኛ ጦር አንልክም እያሉ ቢዋሹም መሬት ላይ ያለው እውነት ግን ሌላ ነው። ሴናተር ሪቻርድ ብሉሜንታልና ኤልዛቤት ዋረን ከመንግስት ባለስልጣናት ጋር ባደረጉት ሚስጥራዊ ስብሰባ በኋላ በከፍተኛ ስጋት እንደተናገሩት አሜሪካ ወደማይቀረው የእግረኛ ጦርነት እየገባች ነው። የአገዛዝ ለውጥ ለማምጣት የሚደረግ ጥረት የአየር ድብደባ ብቻ ሊሳካ እንደማይችል የወታደራዊ ስትራቴጂ ባለሙያዎች ይስማማሉ። ኢራን በቆዳ ስፋቷ በተራራማ መልክዓ ምድሯና በዘመናዊ ጦር መሳሪያዎቿ እንደ ኢራቅና አፍጋኒስታን በቀላሉ የምትደፈር ሀገር አይደለችም። ቴህራን ለመቆጣጠር በመቶ ሺዎች የሚቆጠሩ የአሜሪካ ወጣቶች ወደ እሳት መጋለጥ ይኖርባቸዋል። አሁን ባለው መረጃ መሰረት አሜሪካና እስራኤል በኢራን ውስጥ የእርስ በርስ ጦርነት እንዲቀሰቀስና የውስጥ አማጽያ እንዲነሱ ከፍተኛ ስራ እየሰሩ ነው። የኩርድ ተዋጊዎች በአሜሪካ ድጋፍና ትጥቅ በምዕራብ ኢራን በኩል ድንበር ጥሰው በመግባት መጀመራቸው የአሜሪካ እግረኛ ጦር ለመግባት እንደ መንደርደሪያ እየታየ ነው። በኢራቅ በኩል የሚታዩት የአሜሪካና የእስራኤል ሄሊኮፕተሮች እንቅስቃሴያቸውና የሚጣሉት ቁሳቁሶች ጦርነቱን ወደ ምድር ለማውረድ ጥቂት ቀናት ብቻ እንደቀሩት ያመላክታል። ይህ ማለት ደግሞ በሺዎች የሚቆጠሩ የአሜሪካ ወታደሮች በሬሳ ሳጥን ተጭነው ወደ ሀገራቸው የሚመለሱበት ጊዜ ሩቅ አይደለም ማለት ነው። የኩርድ ነጻነት ፓርቲ መሪዎች ከአሜሪካ ባለስልጣናት ጋር ግንኙነት ያደረጉ መሆኑን መግለጻቸው ወረራው ቀድሞ የታቀደና አሁን ወደ ተግባር የተቀየረ ያለ መሆኑን ያረጋግጣል። የሚገርመው ግን የትራምፕ አስተዳደር ይህን ሁሉ ጥፋት እያዘጋጀ በሀገር ውስጥ ያለውን ተቃዋሚ የሚያፈንበት መንገድ እጅግ አሳሳቢ መሆኑ ነው። ዋይት ሀውስና የሀገር ውስጥ ደህንነት ሚኒስቴር ተቃዋሚዎችን የሀገር ውስጥ አሸባሪዎች በማለት መፈረጅ ጀምረዋል። በሴኔቱ አዳራሽ ማኪነስ ላይ የደረሰው ጥቃት የዚህ አጠቃላይ ጭቆና አካል ነው። በአሁኑ ጊዜ የአሜሪካ ጎዳናዎች ላይ ጦርነት የሚቃወም ዜጎች እንደ ጠላት እየታዩ ነው። በቅርቡ የሚኒያፖሊስ አንድ ነርስ በድንበር ጠባቂዎች መገደሉና የዋይት ሀውስ ባለስልጣናት ግድያው ትክክል ነው ብለው መከላከላቸው ሀገሪቱ ወደ ወታደራዊ አምባገነንነት እየተቀየረች መሆኑን ያሳያል። ስቲቨን ሚለርን የመሰሉ ባለስልጣናት ተቃዋሚዎችን ገዳዮችና አሳራጆች በማለት የሚሰጡት መግለጫ ፖሊሶች በዜጎች ላይ የኃይል እንዲጠቀሙ ፍቃድ እንደመስጠት ይቆጠራል። የህግ ባለሙያው ስፔንሰር
እንደገለጹት መንግስት የመጀመሪያው ማሻሻያ የሚሰጡት መብት በመጣስ ሰላማዊ ተቃውሞን እንደ ወንጀል እየቆጠረ ነው። ትራምፕና ረዳቶቻቸው ስለ ጦርነት የሚሰጡት ማብራሪያ እርስ በእርሱ የሚጋጭና የተዘበራረቀ ነው። በአንድ በኩል ካሮሊና ሌቪት ኢራን አሜሪካን ልትመታ ስለነበር ቀድመን መተናል ትላለች። በሌላ በኩል ደግሞ ትራምፕ እስራኤል ለመጠበቅ ነው ይላሉ። ማርክ ሩቢዮና ሃክሴዝ በየቀኑ የሚቀያየር መግለጫቸው ጦርነቱ ምንም አይነት ግልጽ ዓላማ እንደሌለው ያሳያል። ዓላማው ግልጽ ባልሆነበትና መውጫው ባልታወቀበት ጦርነት ውስጥ የአሜሪካ ወታደሮች መማገር የታሪክ ትልቅ ስህተት ነው። በሊቢያና በኢራቅ የታየው ውድቀት አሁን በኢራን ላይ የከፋ ሁኔታ ሊደገም መሆኑ ብዙዎች ቢናገሩም ዋሽንግተን ያሉ የጦር ወዳድ ፖለቲከኞች ግን ጆሮ ዳባ ልበስ ብለዋል። ፕሬዚዳንቱ የነጻነት ጊዜ መጥቷል እያሉ ቢናገሩም እውነታው ግን የሺዎች ሞትና መካከለኛው ምስራቅ መፈራረስ ነው። የመካከለኛው ምስራቅ ቀጠና በዚህ ጦርነት ምክንያት ወደ ከፍተኛ ትርምስ ገብተዋል። ሂዝቦላ ከሊባኖስ፣ አማጽያኑ ከኢራቅና ከየመን የሚያደርጉት ጥቃት አሜሪካ ወደ ማያልቅ አዙሪት ውስጥ እየከታት ነው። አያቶላ አሊ ካሚኒ መገደላቸው ተከትሎ ሂዝቦላ እስከ መጨረሻው እንደሚዋጋ ቃል ገብተዋል። እስራኤል ወደ ደቡብ ሊባኖስ ምድር ወረራ መጀመሯ ደግሞ ጦርነቱን ይበልጥ አወሳስቦታል። የኔቶ አባላት ሳይቀሩ ወደ ግጭት እየተሳቡ ሲሆን ይህ የሶስተኛው የዓለም ጦርነት ስጋት ከምንጊዜውም በላይ አቅርቦታል። በሳውዲ አረቢያና በተባበሩት አረብ ኤሚሬትስ የሚሰነዘሩት ጥቃቶች ደግሞ የዓለምን የነዳጅ ገበያ በማናጋት ዓለም አቀፍ ኢኮኖሚያዊ ቀውስ እየፈጠሩ ነው። በሴኔቱ አዳራሽ ውስጥ የተፈጸመው ግጭት እና ማክጊነስ እጅ መሰበር ለአሜሪካ የወደፊት ጣፋንታ ትልቅ ምልክት ነው። አንድ ሴናተር በአደባባይ የዜጋውን አጥንት ሲሰብር፣ ሴኔቱ ደግሞ ያለ ምንም ርኅራኄ ጦርነቱን ሲመርጥ ሀገሪቱ የሞራል ልዕልና አጥታለች ማለት ነው። የሞንታናው ሴናተር ሺሺ ሁኔታውን ለማረጋጋት ነው የገባሁት ቢልም ቪዲዮ ግን የሚያሳየው የሰለጠነ ወታደራዊ በሲቪል ተቃዋሚ ላይ የፈጸመው የግፍ እርምጃ ነው። ይህ ድርጊት አሜሪካ ከውጭ ጠላቶች ይልቅ በውስጥ ባሉ መሪዎች እየተሸነፈች መሆኑን ያሳያል። ወደ ኢራን የሚደረገው የእግረኛ ጦርነት ጉዞ አሜሪካን ወደማትወጣበት ረግረግ እየከታት ነው። የትራምፕ አስተዳደር ፈጣን ድል እንደሚቀዳጅ ቢመጻደቅም የኢራን ጂኦፖለቲካዊ ሁኔታ ግን ይህን አይፈቅድም። በቴህራን ጎዳናዎች ላይ የሚፈሰው ደም ዋሽንግተን ድረስ ማዕበል ሆኖ መምጣቱ አይቀርም። ሴናተር ሊንድስሌይ የአገዛዝ ለውጥ መምጣት አይቀሬ ነው ቢሉም በምን ያህል ዋጋ የሚለው ግን ጥያቄውን አልመለሰውም። የጦርነት ነጋሪት አጓጊ ሊሆን ይችላል፣ ነገር ግን የጦርነት ውጤት ሁልጊዜ ሞት፣ ስቃይና ውድመት ነው። የመጋቢት 2026 መባቻ በአሜሪካ ታሪክ ውስጥ እንደ አንድ ጥቁር ምዕራፍ ተመዝግበው ይኖራል። ዋሽንግተን ዲሲ የካፒታል ሂል ህንፃዎች በታላቅ ግርማ ቢቆሙም በውስጣቸው የሚካሄደው ግን ሀገሪቱን ወደ ጥፋት የሚመራ ድራማ ነው። በሴኔቱ አዳራሽ የተሰማው የአጥንት ስብርባሪ ድምፅ በአጋጣሚ የተከሰተ ሳይሆን ለ10 ዓመታት በአሜሪካ ፖለቲካ ስርዓት ውስጥ ሲብላላ የቆየው የኃይልና የገንዘብ የበላይነት ወደ አደባባይ የወጣበት ቅጽበትም ነው። ሴናተር ቲም ሺሺ በሞንታና ህዝብ የተመረጠው እንደ ተራ ሰው እንደ ተግባራዊ መሪ ቢሆንም በሴኔት አዳራሽ ውስጥ የፈጸመው ድርጊት ግን የባህር ኃይል ልዩ ኃይል በነበረበት ጊዜ የተማረውን ግድያና የማጥቃት ጥበብ በገዛ ዜጋው ላይ የተገበረበት አሳፋሪ ክስተትም ሆኗል። ሺሺ የብሪያን ማክሲን እጅ ቢሰብርም በፊቱ ላይ የታየው ቁጣና ጭካኔ አስተዳደሩ አጠቃላይ ባህሪው የሚያንጸባርቅ ነበር። ሺሺ ከዚህ ቀደም በአየር ላይ ስለላይ ጠላት ድሮኖችን በመምታት ቴክኖሎጂ ላይ የተሰማራ ኩባንያ ባለቤት የነበረ ሲሆን ይህ ኩባንያ በ2019 እንደ አውሮፓውያን አቆጣጠር የኢራንን ድሮን ለመምታት ያገለገለ ቴክኖሎጂ በማቅረብ በ2020 ለሽያጭ ቀርቦ $75 ሚሊዮን አስገኝቶለታል። ለሺሺ ጦርነት ማለት የንግድ ትርፍ ነው። ጦርነት ማለት ፖለቲካ መሰለል ነው። ማክጊነስ ለእስራኤል አንዋጋም ብሎ ሲጮ የሺሺን የገንዘብ ምንጭና የፖለቲካ መሰረት በቀጥታ ነክቶታል። የአይፓክ ደጋፊ የሆኑ ፖለቲከኞች ለምን እንደዚህ አይነት የኃይል እርምጃ እንደሚወስዱ ለመረዳት ወደ ባንክ አካውንታቸው መመልከት በቂ ነው። በሺሺና በማክጊነስ መካከል የተፈጠረው ግብግብ የአሜሪካ ሁለት ገጽታዎች ያሳያል። አንደኛው በጦርነት ትርፍ የሚያገኝና በስልጣን የሰከረ የፖለቲካ ሊቅ፣ ሁለተኛው ደግሞ የጦርነት መራሪነት የሚያውቅ እና የሀገሩን መጥፋት የሚቃወም የቀድሞ ወታደርም። በሴኔት ውስጥ ተካሄዱ ድምፅ አስጣት ሂደት በአሜሪካ ዲሞክራሲ ላይ የተሰነዘረው የመጨረሻ መርዶ ነበር። የጦርነት ስልጣን ውሳኔ በ53 ለ47 ድምፅ ውድቅ መደረጉ ፕሬዚደንት ትራምፕ በኢራን ላይ የጀመሩት ጦርነት ያለ ምንም የህግ ገደብ እንዲቀጥሉ ፍቃድ ሰጥቷቸዋል። ይህ ውሳኔ በፓርቲያቸው መካከል ያለው ልዩነት አጣጥፎታል። ሪፐብሊካኖቹ እንደ አንድ ጦር ሆኖ ለጦርነት ሲቆሙ፣ ጥቂት ዲሞክራቶች ደግሞ ለአይፓክ የሚያገኙትን በሚሊዮን የሚቆጠር ዶላር ተገዝተው ጦርነቱን ደግፈዋል። ከዚህ በላይ 6 የህዝብ ተወካዮች ምክር ቤት አባላት ዲሞክራቶች ትራምፕ በኢራን ላይ የሚያካሄደው ጦርነት በአንድ ወር ተጨማሪ ጊዜ እንዲሰጣቸው የሚጠይቅ አማራጭ የህግ ረቂቅ ማቅረባቸው የፖለቲካው ዓለም ምን ያህል በገንዘብ የተበከለ እንደሆነ ያሳያል። እነዚህ አባላት ከ900 ሺህ እስከ 6.7 ሚሊዮን ዶላር ከአይፓክ የተቀበሉ መሆናቸው ውሳኔያቸው ከአሜሪካ ህዝብ ጥቅም ሳይሆን የውጭ ኃይሎች ፍላጎት የሚያስቀድም መሆኑን ያረጋግጣል። በሴኔቱ አዳራሽ የተላለፈው ውሳኔ በኢራን ለሚሞቱ በሺዎች የሚቆጠሩ ንጹሐንና ወደፊት ለሚደግ የአሜሪካ ወታደሮች የሞት ደብዳቤ ሆኖ ያገለግላል። አሜሪካ በኢራን ላይ የጀመረችው የአየር ድብደባ አሁን ወደ ምድር ጦርነት የተቀየረ መሆኑን የሚያሳዩ በርካታ መረጃዎች እየወጡ ነው። የፔንታጎን መሪዎች ፔት ሄግሴዝ እና የውጭ ጉዳይ ሚኒስቴሩ ማርክ ሩቢዮ ጦርነቱ ፈጣንና ግልጽ ዓላማ ያለው እንደሆነ ቢናገሩም ወታደራዊ ተንታኞች ግን ይህን አይቀበሉትም። የኢራን መልክዓ ምድር እንደ ኢራቅ ሜዳማ ሳይሆን በተራራማ የተከበበና እጅግ አስቸጋሪ በመሆኑ የአየር ድብደባው ብቻውን የአገዛዙ ሊቀይር አይችልም። የፎክስ ኒውስ ዘጋቢ ጄኒፈር ግሬፊን እንደዘገበችው የአሜሪካ ልዩ ኃይሎችና የሚስጥር የታጠቁ የኩርድ ተዋጊዎች ቀድሞውን ወደ ኢራን ምድር መግባት ጀምረዋል። በኢራቅ በኩል የሚታዩት ሄሊኮፕተሮች እንቅስቃሴና የሚጥሉት ጦር መሳሪያዎች አሜሪካን ሰፊ የእግረኛ ጦር ለማሰማራት ዝግጅቷን ማጠናቀቋን ያሳያል። ይህ እርምጃ አሜሪካ ወደማትወጣበት ረጅም ዓመታት ጦርነት ይከታታል። በኢራን በረሃሞች ውስጥ የሚቀበረው የአሜሪካ ወጣት ደም ለዋሽንግተን ፖለቲከኞች የድል ዜና ቢሆንም ለሀገሪቱ ግን ታሪክ ጠባሳ ነው። የትራምፕ አስተዳደር በውጭ ሀገር ጦርነት ሲከፈት በሀገር ውስጥ ደግሞ የዜጎችን ነጻነት የሚያፍንበት ስልት
ስልት ቀርጸዋል። የሀገር ውስጥ ደህንነት ሚኒስትር ክሪስቲ ኖም እና ስቲቨን ሚለር ጦርነቱ የሚቃወሙ ዜጎችን የሀገር ውስጥ አሸባሪዎች በማለት መፈረጅ ጀምረዋል። ይህ ስያሜ መንግስት ያለምንም የህግ ሂደት ዜጎችን እንዲያሰርና እንዲያሰቃይ መንገድ ይከፍታል። ጦርነቱ በኢራንና በአሜሪካ መካከል ብቻ የተገደበ አይደለም። ሂዝቦላህ ከሊባኖስ፣ አማጽያኑ ከኢራቅና ከየመን የሚያደርጉት ጥቃት አሜሪካ ወደማያልቀው ዙሪት እየተከተታት ነው። አያቶላ አሊ ካሚኒ መገደላቸውን ተከትሎ ሂዝቦላህ እስከ መጨረሻው እንደሚዋጋ ቃል ገብተዋል። እስራኤል ወደ ደቡብ ሊባኖስ ምድር ወረራ መጀመሯ ደግሞ ጦርነቱን ይበልጥ አወሳስቦታል። ኔቶ ወደ እስራኤል ሲወነጭፍ የነበሩ የኢራን ሚሳይሎች መጥቶ መጣሉ ጦርነቱን ወደ ዓለም አቀፍ ግጭት እያደገ መሆኑን ያሳያል። በሳውዲ አረቢያና በተባበሩት አረብ ኤሚሬትስ ላይ የሚሰነዘሩ ጥቃቶች ደግሞ አሜሪካ ይህንን ሁሉ ቀውስ የጀመረችው ለጥቂት ፖለቲከኞችና ለጦር ነጋዴዎች ጥቅም ሲባል ነው። በሴኔቱ አዳራሽ የተጀመረው ግጭትና የማጊነስን እጅ መስበር ለአሜሪካ የወደፊት ጣፋንታ ትልቅ ምልክት ነው። አንድ ሴናተር በአደባባይ ዜጋ ማጥን ሲሰብር፣ ሴኔቱ ደግሞ ያለምንም ርህራሄ ጦርነት ሲመርጥ ሀገሪቱ የሞራል ልዕልና አታለች ማለት የአሜሪካ ሕዝብ አሁን ከፊት የተደቀነው ምርጫ ግልጽ ነው። ወይ ጦርነት ነጋሪት መከተል ወይም ደግሞ ዲሞክራሲያዊ ስርዓት ሰላም መመለስ። ብሪያን በህመም እየጮኸ ቢወጣም የጮኸው ድምፅ ግን የብዙዎችን ጆሮ ከፍቷል። የአሜሪካ ልጆች ለእስራኤል አትሰጥም የሚለው ጩኸት በዋሽንግተን አዳራሾች ውስጥ ቢታፈንም በጎዳናዎች ላይ ግን እያስተጋባ ነው። ጦርነቱ በኢራን በረሃሞች ላይ ቢቀጥልም በሀገሪቱ ውስጥ ያለው ተቃውሞ ግን እያደገ እንደሚል ይጠበቃል። በአጠቃላይ በመጋቢት 2026 በዋሽንግተን ዲሲ የታየው ትርኢት የአሜሪካ ዲሞክራሲ ውድቀት በግልጽ ያሳየ ነው። በሴኔቱ አዳራሽ የተጀመረው ግጭት የአጥንት ስብርባሪና የደም መፍሰስ የመላውን ዓለም ዕጣ ፈንታ ምን ሊሆን እንደሚችል የሚያሳይ አስፈሪ ጥላ ነው። አሜሪካ ለነጻነት የሚል የጀመረችው ይህ ጦርነት መጨረሻው ግን የገዛ ራሷን ነጻነትና ሰላም የሚያጠፋ ሊሆን ይችላል። በመጋቢት 5 ሰማው የአጥንት ስብርባሪ ድምፅ የአንድ ሰው እጅ መከፋፈል ብቻ ሳይሆን የአሜሪካ ዲሞክራሲ መሰረት መናጋቱን የሚያበስር የጥፋት ድምፅ ነው። የአሜሪካ ሕዝብ አሁን ከፊት የደቀነው ምርጫ ግልጽ ነው። ወይ ጦርነት ነጋሪት መከተል ወይ ደግሞ የዲሞክራሲ ስርዓትና ሰላም መመለስ። ነገር ግን በሴኔቱ ውስጥ ታየው ግትርነትና በዋይት ሃውስ ያለው ጦር ወዳድነት ሀገሪቱን ወደ ጥፋት እየገሰገሰች መሆኑን ያረጋግጣል። ይህ ጦርነት በአሜሪካ ታሪክ ውስጥ ትልቅ ጠባሳ ሆኖ ይቀጥላል። በሺዎች የሚቆጠሩ የአሜሪካ ወጣቶች በኢራን በረሃዎች ላይ ሕይወታቸው ሲያጡ የታሪክ መዝገብ ግን ጥፋቱ በሴኔቱ አዳራሽ ውስጥ ጦርነት በመረጡት ፖለቲከኞች ላይ ይጫናል። በካፒቶል ሂል የፈሰሰው የማኪንስ ደም በቴህራን የሚፈሰው በሺዎች ደም